ጊዜያችሁን ገንዘባችሁን ሪሶርሳችሁን ጥሩ የብራንዲንግ ሪፑቴሽን እንዲኖራችሁ ከዛም አልፎ ደግሞ ጥሩ የሆነ ስትራቴጂ እንዲኖራችሁ እነዚህን የማርኬቲንግ ሚስቴኮች አቮይድ ማድረግ ትልቅ ጠቀሜታ አለው። ምንድናቸው ብላችሁ ደግሞ ለምትጠይቁኝ ዛሬ እነሱን አብረና ያለን ለማታውቁኝ ደግሞ እኔ ዮናታን ኢያሱ እባላለሁ። ታይሎ ክሬቲቮች ነን። ለእናንተ ይሆናል ብለን የምናስባቸውን በማርኬቲንግ ዙሪያ ያሉ ኮንተንቶችን ሀሳቦችን ሼር አድርግላችኋለሁ። ሰብስክራይብ አድርጉልን። ኮመን ማርኬቲንግ ሚስቴኮቻችን ምንድናቸው ወይ ደግሞ ኮመንሊ እየተሰሩ ያሉ የማርኬቲንግ ስህተቶች ምንድናቸው ብለን ስናነሳ የመጀመሪያው ነገር ምንድነው? not defining your target audience ወይ ደግሞ ታርጌትድ ምትሏቸውን ከስተመሮቻችሁን አለማወቅ የመጀመሪያ ስህተታችን ነው ማለት ነው። ያ ነገር ምንድነው ካላችሁ የምትሸጡት ፕሮዳክት ሊሆን ይችላል ወይም ደግሞ ሰርቪስ አገልግሎት መስጠት ሊሆን ይችላል። ግን በእነዛ ሁሉ ለማን ያን ነገር እንደምታደርሱ አለማወቃችሁ ትልቁ ስህተታችሁ ነው። ምክንያቱም እነዛ ማወቃችሁ ለምን ይጠቅመናል ብላችሁ ስታስቡ የመጀመሪያው ነገር ለማን ምን መስጠት እንዳለባችሁ፣ ለማን ምን አይነት ፕሮዳክት ማምረት እንዳለባችሁ ወይ ደግሞ ምን አይነት ሰርቪስ መስጠት እንዳለባችሁ አንደርስታንድ አድርጋላችሁ። በዛው ልክ ሜሴጆቻችሁ ሊሆን ይችላል ወይ መልእክቶቻችሁ የምታደርሱት መልእክት ምን አይነት እንደሆነ አንደርስታንድ ታደርጋላችሁ። የምትጠቀሙት ሶሻል ሚዲያ ሊሆን ይችላል። የትኛው ፕላትፎርም ላይ ነው ደንበኞቼ ወይም ደግሞ ከስተመሮቼ ኦዲየንሶቼ ታርጌት ያልኳቸው ደንበኞቼ የምን ፕላትፎርም ነው? ቲክቶክ ነው? ዩቲዩብ ነው? ፌስቡክ ነው? ሊንክድኢን ነው? ብቻ ከስተመሮቻችሁ የትኛው ፕላትፎርም ላይ አክቲቭሊ ሊገኙ እንደሚችሉ ወይ ደግሞ ሊገበያዩ ወይ ደግሞ ምርታችሁን በየትኛው ሶሻል ፕላትፎርም እንደሚፈልጉ አንደርስታንድ ታደርጋላችሁ። ከዛም ውጪ ደግሞ ምንድነው ፕሬፈረንሳቸውን ምርጫቸው ምንድነው? ምን አይነት ነገር ቶሎ ሊያስደስታቸው ይችላል ወይ ኤክሳይትድ ሊያደርጋቸው ይችላል የሚለውን አንደርስታንድ ታደርጋላችሁ። ችግሮቻቸውን ፔን ፖይንታቸው ምን እንደሆነ በደንብ አንደርስታንድ ማድረግ ትችላላችሁ። እነዚህ ነገሮች እንዳለ ግን አንደርስታንድ ታደርጉ ምንድነው ትክክለኛ ከስተመሮቻቸውን ወይ ኦዲየንሶቻቸውን ታርጌትሊ ዲፋይን ስታደርጉ ነው። እነማን ናቸው ከሎኬሽን አንግል ላይ ዲፋይን ማድረግ ስለምትችሉ ማለት ነው። ያ ነገር የመጀመሪያ ስህተታችን ነው ማለት ነው። ሌላኛው ነገር ትልቁ ሚስቴኮቻችን ምንድነው ብለን ስናነሳ ኢግኖር ማድረግ ነው። ምንን ዳታዎቻችንን ኮሌክት አድርገናቸው ዳታዎች ከዛም አልፎ አናሊስቶችን ምናምን ኢግኖር ማድረግ ነው። ያ ትልቁ ነው። ምክንያቱም ለሰራ ነው ወይ የሰራን ያለ ነው የማርኬቲንግ ስራ ትልቁና አስፈላጊው ነገር ዳታዎችን መሰብሰብ ነው። ምክንያቱም ከዳታዎች ተነስተን የከስተመር ቢሄቪየሮችን አንደርስታንድ ማድረግ እንችላለን። አናሊሲሶችን ተነስተን ባህሪያቸውን አንደርስታንድ ማድረግ እንችላለን። ኦዲየንሶቻችን ምን እንደሚፈልጉ አንደርስታንድ ማድረግ እንችላለን። ከዛም አልፎ ትሬንዶች አዳዲስ ትሬንዶች ሊሆኑ ይችላሉ። እየተሰሩ ያሉ ትሬንዶችን አንደርስታንድ የምናደርገው ከዳታዎች ተነስተን ነው ወይ ደግሞ ከአናሊሲሶች ተነስተን ነው። ፕሬፈረንሳቸውን ምርጫቸውን አንደርስታንድ የምናደርገው ምንድነው ከዳታዎች ተነስተን ነው ማለት ነው። ከዛ ውጪ እየሰራን ያለነው የማርኬቲንግ ስትራቴጂ ትክክል ነው አይደለም the last 6 months ምክንያቱም ዳታዎች ብዙ ኮሌክት ከሚደረጉት ተነስተን ስናነሳ ኦኬ the last 6 months ወይ the last 3 months ወይ ደግሞ the last 1 year ምናምን የሰራናቸው ዳታዎች ትክክል ናቸው አይደለም የሚለውን ምን እናደርጋለን? ኮሌክት ካደረግነው ዳታ ተነስተን እነዚህ ማርኬቶች እየሄድን ያለነው ትክክል ነው አይደለም ወይ፣ ሶሻል ሚዲያ ላይ የምናደርገው አክቲቬሽን ትክክል ነው አይደለም ወይ የሚሉትን ምን ማድረግ እንችላለን? ከዳታዎች ተነስተን ምን ማድረግ እንችላለን? ማስተካከል እንችላለን ማለት ነው። ከዛ ውጪ ላሰብነው ላውንቺንግ ካምፔን ሊሆን ይችላል። ለዛ ካምፔኖች መቼ እንዴት ማድረግ አለብን የሚለውን አንደርስታንድ የምናደርገው ወይ ደግሞ ሳፖርት የሚያደርግልን ኮሌክት ካደረግን ነው ወይ ደግሞ ካለው ዳታ ተነስተን ነው ወይ ደግሞ አናሊስቶች ተነስተን ነው። ከዛ ውጪ ለምሳሌ ሶሻል ሚዲያዎች ልንጠቀማቸው ሶሻል ሚዲያዎች ሊሆኑ ይችላሉና ለምንድነው ቫይራል ያልወጡልን? ለምንድነው ሰው ያላየን? ከስተመሮች ወይ ደግሞ ኦዲየንስ ምንላቸው ሰዎች መቼ ነው ሊገቡ የሚችሉት የሚሉትን ያንዳንዱን ዲቴይሊ እነዛ ጥያቄዎች ለሁላችን ሊሆን ይችላሉ። ግን እነዛ ነገሮችን ወደ ኋላ ተመልሰን ያስቀመጥነው አናሊስቶችን ቼክ ብናደርግ ወይ ዳታዎችን ቼክ ብናደርግ የከስተመሮቻችሁን ምን ማድረግ ባህሪያቸውን ያንዳንዱ መቼ እንደሚገኙ መቼ ሊወጡ እንደሚችሉ መቼ ቫይራል ሊወጣ እንደሚችል
አንደርስታንድ የምታደርጉት ዳታዎችን ወይ ደግሞ አናሊሲሶችን ኮሌክት ታደርጉ ነው። ሌላኛው ላሰባችሁት ወይ ደግሞ እየሰራችሁ ያላችሁት ፕሮዳክት ላውንች ታደርጉ አስባችሁ አዲስ ላውንች ታደርጉ ያሰባችሁት ፕሮዳክት ሊሆን ይችላል እና እነዛ ነገሮችስ ከስተመሮቻችሁ ሊኖር ፍላጎታቸው መቼ እንደሆነ ፕሮዳክታችሁን ከከስተመሮች ወይ ኮሊንሶች ጋር አላይን ሊያደርግላችሁ የሚችለው ትልቁ ነገር ምንድነው? ዳታ ነው። ምክንያቱም ኮሌክት ያደርጋችሁ ዳታ ያን እንዳለ እንድታውቁ አንደርስታንድ ያደርጋላችኋል። እየሰራችሁ ያላችሁ ሰርቪስ ተጠቃሚ ሊያጣ ይችላል። እነዛ ተጠቃሚዎችን ያጣበት ምክንያት ግን ምንድነው? ኦኬ አናሊቲካሊ ምንድነው ሚስ ያደረኩት ወይ ደግሞ ዳታዎቼ ምን እየነገሩኝ ነው የሚለውን ማድረግን ነው ተንተርሰን ስላላየ ነው ማለት ነው። ስለዛም ለሁሉም እዚያ ኮሌክት ላደረግናቸው ላወራናቸው ለሶሻል ሚዲያ ፕላትፎርም ዩቲዩብ ሊሆን ለእያንዳንዱ ነገር ምንድነው ዳታን ትልቁና አስፈላጊ ነገር ነው ማለት ነው። ምክንያቱም ወደ ኋላ ተመልሳችሁ የምታዩት ዳታ ወደፊት ልትሰሩ ላሰባችሁት የማርኬቲንግ ስራ ትልቁና አስፈላጊ ጠቀሜታ ያለው ማለት ነው። ለዛ ነው አቮይድ ማድረግ ያለብን ትልቁ ነገር ነው ትልቁና ሁለተኛው ነገር ነው ብዬ ያነሳሁት ማለት ነው። ሌላኛውና ሶስተኛው ትልቁ ሚስቴኮቻችን ምንድናቸው? ላክ ኦፍ ማርኬቲንግ ስትራቴጂ ነው ወይ ደግሞ የማርኬቲንግ ስትራቴጂ እጥረት ወይ ደግሞ ያለመኖር ትልቁና አላስፈላጊ የሆነ አቮይድ መደረግ ያለበት የማርኬቲንግ ስልቶቻችን ናቸው። እዛም ነገሮች ምንድናቸው ብላችሁ ምክንያቱም ብዙ ጊዜ ዌል ዲፋይንድ የሆነ ማርኬቲንግ ስትራቴጂዎቻችን ለቢዝነሶቻችን ትልቁ ሮድ ማፕ ነው ወይ ደግሞ አቅጣጫ የሚያሳየን ትልቁ ነገር ነው። ምክንያቱም ፕላን እንዲሆነ ስትራቴጂዎቻችን ከዛሬ ተነስተን ወይ ነገ ወይ ደግሞ ለ6 ወር ልንሰራላቸው የምንችላቸው ስትራቴጂዎች ኦሬዲ ዌል ዲፋይንድ እንዲሆኑና ወዴት እንደምንሄድ የሚያሳዩ ምንድነው ማርኬቲንግ ስትራቴጂዎች ሲኖሩ ነው። ለምንሰራቸው ሶሻል ካምፔኖች ደግሞ ሶሻል ሚዲያ ሊሆን ይችላል ለምንሰራላቸው ላሰብናቸው እንዳለ ምን መሆን አለበት? ስትራቴጃይዝድ መሆን አለበት ማለት ነው። ከዛ ውጪ አንደርስታንድ እናደርግ የሚረዳን ትልቁ ነገር ማርኬቲንግ ስትራቴጂ ሲኖር ነው። ለማንን ኦዲየንሶቻችን ቅድም ታርጌትድ ብለን ያነሳናቸው ኦዲየንሶቻችንን አንደርስታንድ እናደርግ የሚረዳን ደግሞ ሰፖርት የሚያደርገን ያ ስትራቴጂ ሲኖር ነው። ልናስባቸው ወይ ደግሞ ላሰብናቸው ካምፔኖች ሊረዳን የሚያስበው ወይ ደግሞ መቼ ልናደርግ እንደምንችል የምናውቀው ያ ማርኬቲንግ ስትራቴጂ ሲኖረን ነው ማለት ነው። ከዛ ውጪ ደግሞ የምንጠቀማቸው ሪሶርሶቻችን እንደ ካምፓኒ ፕሮዳክቶች ወይም ሰርቪሶች ሊሆኑ ይችላሉ። እነዛ ነገሮች ምን ይረዱናል? ኢፌክቲቭሊ እንጠቀመው ነው በአግባቡ እንድንጠቀም የሚረዳን ያ ማርኬቲንግ ስትራቴጂ ሲኖር ነው ማለት ነው። ምክንያቱም ያ እነዛ ማርኬቲንግ ስትራቴጂ ጥራቶች ሲኖሩን አንፕላንድ የሆኑ ዲሲሽኖች ላይ እንገባለን ማለት ነው። ምክንያቱም ከስተመሮቻችንን ያላገናዘበ ማድረግ እንጀምራለን ማለት ነው። ያ ነገር ደግሞ ምንድነው? ፕሮዳክቶችን ወይ ደግሞ ሌላኛው ኮምፒውተር ብለን የምናነሳቸው ካምፓኒዎች ወይ ደግሞ ግለሰቦች ሊሆኑ ይችላሉ። እነዛ ሰዎች የሆነን ፕሮዳክት ምርት ወይ ደግሞ ፕሮሞት ሲያደርጉ እኛም ከነሱ እኩል ከስተመሮቻችንን ወይም ደግሞ ኦዲየንስ ብለን የምናስባቸውን ሰዎች ያላገናዘብ ዲሲሽን ሜዳ አድርገን ምን እናደርጋለን? ፕሮሞት እናደርጋለን። እና እነዛ ነገሮች ምንድናቸው? አንኔሰሰሪ የሆነ ወጪዎች ላይ መግባት እንጀምራለን ማለት ነው። ስለዛ እነዚህ እንዳለ ዲሲሽኖችን ሜድ ለማድረግ ወይ ደግሞ ወደምንሄድበት ወሬት እንደምንሄድ አንደርስታንድ ለማድረግ ደግሞ በጀት የምናደርገው ከጎላችን ጋር አላይን ያደረገ ማርኬቲንግ ስትራቴጂ ያስፈልገናል ማለት ነው። ይህን አለማድረግ ትልቁ አላስፈላጊ የሆነ ሚስቴኮቻችን ናቸው ማለት ነው። ኛውና አቮይድ መደረግ ያለበት ትልቁ ሚስቴክ ካስቀመጥኳቸው ነገሮች ምንድነው? ኔግሌክቲንግ ሶሻል ሚዲያ ፕሬዘንስ ነው። ምን ያደርግ ሶሻል ሚዲያን ኔግሌክት ማድረግ ነው ማለት ነው። እነዛ ነገሮች ምክንያቱም አሁን ባለን ዓለም ላይ የኢንተርኔት ተጠቃሚው ሽፍት ያደርገው ዲጂታል ሲስተም ለማርኬቲንግ አንደኛውና ትልቁ ቱል ሆኗል። ምን ሶሻል ሚዲያ እነዚህ ሶሻል ሚዲያ ላይ ፕሬዘንስ ሃይቦናቸው ቁጥር ብራንድ ቪዚቢሊቲ ይኖራቸዋል። ሃይ የሆነ ብራንድ ቪዚቢሊቲ ይኖራቸዋል። ከዛ ውጪ ጥሩ የሆነ ከስተመር ሪሌሽንሺፕ ይኖራቸዋል። ከማን ጋር? ኦዲየንሶች ወይ ከስተመሮቻችን ብለን ካሰብናቸው ሰዎች ጋር ቢሆን ጥሩ የሆነ ሪሌሽንሺፕ ቢልድ የምናደርግበት ሲስተም ነው። ከዛ ውጪ ትራፊኮች ወደ ሶሻል ሚዲያዎቻችሁ ብዙ ትራፊክ ልናገኝ የምንችለው ፕሬዘንሳችሁ ሃይ በሆነ ቁጥር ነው። በየትኛውም ሶሻል ሚዲያ ላይ ትራፊክ
ሃይ ሊሆን የሚችለው አክቲቭሊ ሶሻል ሚዲያችሁን ፕሬዘንስ ታሳድጉ ነው ማለት ነው። ከዛ ውጪ ሎያሊቲ ቢውልድ የምታረጉት ትረስት ቢውልድ የምታረጉት ከማን ጋር ነው? ከከስተመሮቻችሁ ጋር ፕሬዘንሳችሁ ሃይ በሆነ ቁጥር ነው ማለት ነው። ከዛ ውጪ ዳይሬክት የሆኑ ፊድባኮችን ወይ ደግሞ ጥሩ የሆነ ኢንተራክሽንን ልታገኙ የምትችሉት ፕሬዘንሳችሁ ሃይ በሆነ ቁጥር ነው ማለት ነው። እነዚህ እንዳለ ማድረጋችሁ ለምትሰሩት ለማርኬቲንግ ስራ አስፈላጊና ትልቁ ነገር ነው ማለት ነው። እነዚህ ሶሻል ሚዲያ ፕሬዘንሳችሁ ላይ እንደ ቲፕ አድርጌ ያላደርግላችሁ የሚችለው ምንድነው? ኦዲየንሳችሁን አንደርስታንድ ታደርጋላችሁ። ከዛ ውጪ ደግሞ ኮንሲስተንሲ የሆነ ኮንተንቶችን ዲቨሎፕ ማድረግ፣ ጥሩ የሆነ ኳሊቲ የሆነ ቪዲዮዎችን ፎቶዎች ሊሆን ይችላልና ኳሊቲ የሆኑ ነገሮችን ድሮፕ አውት ማድረግ፣ ስቶሪዎችን፣ አዳዲስ ትሬንዶችን የተጠቀማችሁ ፕሬዘንሳችሁን ከከስተመሮቻችሁ ጋር ወይ ከኦዲየንሶቻችሁ ጋር ምን ማድረግ ነው ሃይ ማድረግ ትችላላችሁ ማለት ነው። ዛሬ ያየናቸውን ቶፒኮች ለመከለስ ያህል ኮመን ሚስቴክስ ማርኬቲንግ ዙሪያ ያሉ ሚስቴኮች ምንድናቸው ብለን አንስተናል። የመጀመሪያው ከስተመሮቻችን አንደርስታንድ አለማድረግ፣ ከዛ ውጪ ዳታዎችን ኢግኖር ማድረግ፣ ዳታ አናሊቲክሶችን ኢግኖር ማድረግ፣ ላክ ኦፍ ማርኬቲንግ ስትራቴጂ እና ሶሻል ሚዲያ ፕሬዘንሶችን ኔግሌክት ማድረግ ትልቁ ሚስቴኮቻችን ነው ብለን አንስተናል። ስለዚህ ያላችሁን ሐሳብ ከዚህም ተጨማሪ መታየት ያለባቸው ደግሞ እነዚህ ነገሮች መጨመር አለባቸው የምትሉትን ኮሜንት ላይ አስቀምጡልን፣ ሼር አድርጉልን። ኒውናታን ነኝ። ሰላም ዋሉልኝ።